ነበሩ። ግን በመሃል ወይ ሲያመልጠኝ ወይ ደግሞ ልቀርጽ ስል ወይ ስልኬ ሲዘጋ። ሃይ እንዴት ናችሁ? ደሊና ነኝ። እንደምታውቁት በባለፈው ቪዲዮ ላይ አንደኛውን ጓደኛዬ ራት ጋብዘን የመጨረሻ ራት ብለን ሸኝተናት ነበረ። ሸኝት ፕሮግራም ነበረ። በእርግጥ ግን ትንሽ ጊዜ አራዝማለች በተለያዩ ምክንያቶች እና እሷ እያለች ሌላኛዋ ደግሞ ጓደኛዬ ዛሬ ቪዛ ልንቀበል ነውና አብረን እንውጣ፣ ልብስ ቀይሬ ምናምን እመለሳለሁ። ፊቴ ይሄን ይመስላል ማለት ነው። አውትፊት እንዳልኳችሁ ያንን ይመስላል እና እንጠይቃችሁ የፈለኩት እኔ መጽሐፍ አንባቢ አይደለሁኝም። ብዙ መጽሐፎች አንብቤም አላውቅም። ካነበብኳቸው ግን መጽሐፎች ውስጥ ሁለቱን ነው ርዕሳቸው ሁላ ትዝ የሚለኝና አንዱ ሰመመን ነበር የሚለው፣ አንደኛው ደግሞ ሞገድ ነው የሚለው እና ትርጉም ነበረ። ቤት ሳስተካክል የጠፋ ከዋክብት የሚል መጽሐፍ አገኘሁኝና ጥሩ ይሁን መጥፎ ይሁን ገና ምንም ውስጡን ያየሁት ነገርም የለምና ያነበባችሁ ሰዎች ካላችሁ ወይ የምታውቁት ሰዎች ካላችሁ እንዳነበው እንዴት ነው አሪፍ ነው ወይ የሚለውን ነገር አሳውቁኝ። ለምስላችሁ እንዳልኳችሁ ብዙ መጽሐፎች አንብቤያለሁ፣ ግን ከነበብኳቸው መጽሐፎች ውስጥ አሪፍ ነው ብዬ አሰብኳቸው ብቻ ነው ርዕሶቹን ትዝ የሚሉኝ፣ ማለት ርዕሳቸውን የማስታውሰው ከመሰጡኝ ውስጥ ብቻ ነው እና አንብቤው ርዕሱን ከመረሳ እናንተ ጋር ሀሳብ ካለ ስለ መጽሐፉ አንዳንድ ነገር በሉኝና በደንብ እንዳነበው ማለት ነው። ወደ ረዥም ነው 241 ገጽ ነው እና ጊዜን ከማጠፋ አሪፍ ከሆነ ደግሞ አሪፍ ነገር እንደወስድበት የምትሉኝ ነገር ካላችሁ በዚህ አጋጣሚ አንዳንድ ነገር በሉኝ። አብራችሁኝ ዋሉ። ከዚህ በኋላ ያለው ውሎ አሪፍ እንደሚሆን ተስፋ አደርጋለሁ። አብራችሁን ቆዩ። ገብቻለሁ። አሁን የዛሬ ብሎጌ ይሄንን ይመስላል። በመሃል ብዙ ያልቀረጽኩላችሁ ቪዲዮዎች አሉ። ወይ ሲያመልጠኝ ስቴሽኑ ወይ ደግሞ ስልኬ ቻርጅ ሲያስቸግረኝ ምናምን ልቀርጽ አልቻልኩም ነበረ። በቀጣይ አስተካክላለሁ። ግን የዛሬ ብሎጌ በጣም አሪፍ እንደነበር ተስፋ አደርጋለሁ። እኛ በጣም የሚገርም ቀን ነበር ያለው። በጣም ደስ የሚል ጊዜ ነበር አሳለፍነው።
ሰብስክራይብ ማድረጋችሁን እንዳትረሱ።